የ2018ቶቹ ተሸላሚዎች ወይንም ደግሞ የ2026ቶቹ ወራዳ ሰዎች ማለት ነው። እኔ የምለው ምናልባት የአብርሃም ኦዲየንሶች ማለት ነው እንደዚህ ልትሉ ትችላላችሁ። እኔ የምለው ማለት ነው በተለይ ወንዶች ልጆች ከ18 ዓመት በታች ያላችሁ ወንዶች ይህን አብርሃምን ቪዲዮ ባታዩት፣ በተለይ አብርሃም የሚሰራውን ቪዲዮ ባታዩት እንደኔ ይመረጣል። ምክንያቱም አሁን እናንተ እሱ የሚያደርገው ነገር በሙሉ አይምሯችሁ ላይ ይቀረጽና ነገ ህይወታችሁ ማለት ነው ምንቅርቅሩን ነው የምታወጡት። እኔ ከሁለቱም እግዚአብሔርን ሁለቱም ልክስክሶች ከየት ተገናኙ? እናቴ ኧረ ሩታ እንኳን ገላገለሽ። ወይኔ ፈጣሪ ሆይ እንኳን ገላገለሽ ከዚህ ከልክስክስ ማለት ነው። ሄርሚላ ማለት ነው ታያለሽ፣ የዘራሻትን ታጫለሽ። ማንም ሰው የዘራውን ነው የሚያገኘው ማለት ነው። ሩታ እንደዛ እርጉዝ ሆና ስታስለቅሻት፣ አራስ ቤት ሆና እንደዛ ስታስለቅሻት ማለት ነው። ጠብቂ፣ ነገ ዛሬ ጠብቂ፣ አንቺም ደም እንባ ታለቅሻለሽ ማለት ነው። አብርሃም ደግሞ ማለት ነው ምን አይነት ልክስክስ ወንድ ነው! የወንድ አስጠሊ፣ የወንድ ለሀጫም። እግዚአብሔርን እንዳንተ አይነት ወንድ ከሚወለድ ማለት ነው ወንድ ከዓለም ላይ ቢጠፋ ይሻላል። እንዳንተ አይነት ወንድ ከሚወለድ የወንድ አስጠሊ። ባህላችንን ራሱ ልታበላሹት እኮ ትንሽ ነው የቀራችሁ። በቃ እኔ እኮ ምን እናስተምራለን ብላችሁ ምን ልታስተምሩን እንደወጣችሁ እኮ ነው ግራ የሚገባን። እዚህ ሶሻል ሚዲያ ላይ የሚቀመጡ ሰዎች አንዱ ከአንዱ ይማራል ተብሎ ነው። አንተ ግን ልክ ገና ሚስትን ፍች በፈጸምክ በሶስት ቀን ይኸው ዛሬ ከሌላ ጋለሞታ ጋር ሸሸም ገዳሜ ትላለ ማለት ነው። አንቺ ሄርሚላ ደግሞ ማለት ነው የሴት አስጠል፣ የሴት ርካሽ አትሁኝ። ጭራሽ ቀለበት አድርግልኝ። ምን አይነት ሰንከፈት ነሽ? ኧረ እንደው እናንተ ስታያዛችሁ እውነት ዩቱብ እንደናንተ ከሆነ ማለት ነው። በተለይ አብርሃም እንዳንተ አይነት ወንድ፣ ሄርሚላ እንዳንቺ አይነት ሴት በዓለም ላይ ከሚፈጠር ማለት ነው ሴት ከዓለም ላይ ቢጠፋ ይሻላል። አብርሃምም እንደዛው። ልክስክሶች ጥንቦች ናችሁ እናንተ፣ ጥንብ ማለት ነው።